ከዚህ በኋላ በቃ መቀጠል ነው ወደፊት ወደ ኋላ የለም አይመስልሽ? አይ አሪፍ ነው። እና ዛሬ እንግዲህ እስከማውቀው ድረስ ምንም ጥፋት አላጠፋህም። አይ እኔ መሰክርልሃለሁ እሱን የእውነት ጥፋት ቢኖር ሜቢ እኔ ጋር ሊሆን ይችላል። እሱም ከዚህ በፊት በነበሩት ነገር ነው እንጂ ጥፋት የለብህም። ግን ያው የሰው አረዳዱ ነው እንግዲህ ባለፈው እንዳልኩክ ማለት ነው። የሰው አረዳዱ ደግሞ እሱ እንደሚፈልገው ስለሚረዳ ከማስረዳት በላይ ምንም ልታረጋችልኝ ታውቃለህ። እየመታህ ታስረዳው መቼስ የሆነ ነገር እያደረገ። ስለዚህ አንተ መናገር የምችለውን አድርጋል። አንተ የምችለው መናገር ብቻ ነበር፣ ተናገርክ። እሱ ሊረዳክ ፍቃደኛ አይደለም። ግን እኔ ምን እንደማስብ ታውቃለህ? የሆነ ሰዓት ሁሉን ነገር ረጋ ብሎ ሲያስበው እያደረገ ያለው ነገር ስህተት እንደሆነ ታውቃለህ። አሁን እሱ ምንም ስህተት እንደሌለበት በቃ ትክክል እንደሆነ ነው የሚያስበው። ግን ከጊዜያቶች በኋላ ወይ የሆነ እንዲያስብ የሚያደርገው ነገር ይመጣል። አይመጣም ማለት አይቻልም፣ ይመጣል። እና ያንን ነገሮች ሲያስብ አንድ በአንድ ህይወቱ ላይ የተደረጉትን የመጡትን ነገሮች ሲያስብ እሱ ስህተት እንደሰራ ያውቃል። ምን ልልክ ፈልጌ ነው? አሁን አንተ ጋር ያለውንም ነገር ይረዳል። ሁሉም ሰው ህይወት ላይ ያለውን ነገር ይረዳል፣ እሱን የሚነካ ነገር ማለት ነው። ግን አሁን እሱ ትክክል እንደሆነ ነው የሚያውቀው። ምክንያቱም ያጀቡት ሰዎች ከጎኑ ሆይ ሆይ አለን የሚሉ ሰዎች እስኪጠፉ ነው። ያን ዞር እስካላሉ ድረስ ይሄንን ነገር አይረዱትም። ምክንያቱም በዛ ነገር ታልሟል። በቃ እነሱ የሚወዱት ከማንም በላይ የሚያስቡለት ግን ካንተ ጋር ይሻለው ነበር ከማንም በላይ። ምክንያቱም ክፉ ደጉ ያሳለፋችሁ ጓደኛዎች ስለሆናችሁ። ያው እኔ ማድረግ እስካለብኝ አንቺም አክቹሊ በቃ ማድረግ ያለብን ድረስ ሄደናል አድርገናል ምናምን። ሰው ከዚህ በኋላ ምንም አይነት ኢነርጂ የለኝም። እውነቱን ሲረዳው ይመጣል። ግን በልህ ያሉን ውሳኔዎችን እንደወስን አድርጎኛል ምናምንና